ሎኬሽን ልከህልን የስራ ሚስት ይህ ሰዎች ምንድነው አላማችሁ? አልገቡም። እዚህ ጋር ነበር ኃይሉ እና እንዴት እናድርግ ታዲያ? ኧረ በብራት ወይኔ ጅማ ቤትሽ ጅማ ደግሞ እንደ ውድድር አስባችሁት ሳይሆን ማንነታችሁ የምታሳዩበት አይነት ውድድር አለ። ውጤት ያው ግልጽ ነው፣ እናሸንፋለን። ኢየሱስ እንዴት ናችሁ? አሁን ከሌሊቱ 9 ሰዓት ተኩል ነው። ላምበረት መናኸሪያ ነው ያለነው። ለምን ወደ ጅማ ልንቆሰቆሰው ነው። ጅማ ልንሄድ ነው። ጅማ ስሄድ ያው የመጀመሪያ ጊዜ ነው። በጣም ኤክሳይትድ ሆኛለሁ፣ ደስ ብሎኛል። አሁን ላምበረት ነኝ። እስኪ ባሴን ልፈልግ ነው። ገና እንደገባሁኝ ነው። እንፈልግና ደግሞ እዛ ገብተን እናወራለን። በረከት 33 ተከስተ እዚህ ሆኖ ነው እንዴ? እንዴት ነህ? ሰላም አይታይም፣ ጨለማ ነው። ባስ ውስጥ ገባን። አሁን ጓደኛዬ ነው፣ ከእሱ ጋር ጅማ የምንሄደው። እዛ ጀሞ ደግሞ አንድ ማህበረሰብ አለ ምን የሚጠብቀን። 3 ሆኖ ነው። የመጀመሪያ ነው ጅማ? አዎ ሁላችንም የመጀመሪያችን ነው ጅማ። በዚህ አጋጣሚ ባለቤቴ ማገር ስለሆነ አጋጣሚውን ተጠቅሜ እዚህ ጋር ከባድ እንትን ይዘን ያ የሰማችሁ ነው። የባለቤቱ ሀገር ነው የምንሄደው። ብቻ የሆነ በጣም ጸዴ ጉዞ እንደሚሆን አስባለሁ። አብረን እናያለን። እዚህ በታትና ወገንታት ጅማ ደርሰናል። ምግብ ቤት ፍለጋ እየተንቀዋለልን ነው። ምግብ ቤት እንብላ፣ በጣም ተርቧል ማህበረሰቡ። ድክርትርት ብለዋል። እነሱ ቢበሉም የበሉ አይመስሉም። ለነገሩ ምግብ ቤት ፍለጋ ይውላችሁ። አውላላ ሜዳ ላይ ቆመናል። ዝም ብለን ወዴት እንደምንሄድ ግራ ገብቶናል። ሰውዬ ርቦታል። ቀስ ብሎ እኛን ነው የሚበላው። ተጉዘን ጅማ ደረስን። በጣም ጸዴ መንገድ፣ በቃ የጅማ መንገድ ያምራል። እንትኑ ያምራል፣ ድባቡ ስለሚያምር በጣም አረንጓዴ ነው። በጣም አረንጓዴ ነው። አረንጓዴያማ ስለሆነ ምንም የሚያሰለች ነገር እንደዚህ ቪዲዮ ላይ እንደዚህ መንገድ አለ።
ዛፎቹ እንደዚህ ናቸው። በቃ የሆነ በዚህ ውስጥ ነው የምንሄደው እና ተራራው ምናምን ለሚሆነ በጣም ጸዴ ነው። በቃ ከተማ ከገባን በኋላ በጣም እርቦን ስለነበረ ምግብ ልንበላ ቁጭ አለን። ምግብ በላ ጓደኞቻችንን አገኘን። ቀድሞውን የመጡ ጓደኞቻችንን ሰላም ነው አሁን ሩም ፍለጋ መጣንና እነሱ ቀድሞ ሄደው የያዙበት ሩም ነበረ። እዛ ገባን። አሁን ሩም ነው ያለነው። ጂማ በማታይን ትመስላለች። በጣም ጸድ ይሆናለች። ቅድም ቀን ላይ ያየናቸው መንገዶች ደባሪ ነበሩ። አሁን ነው ጅማ የገባው። አሁን አሪፋው በቃ ወይ እንደዚህ በደንብ አላየነውም ሆነ እንጃ። ኮሪደሮቹ ምናምን ልክ አዲስ አበባ ላይ ያሉት ኮሪደር ይሄኛው የሳይክል ፓርቱ ነው፣ ያሳሩ ነው። ከዛ እነኚህ እንትኖች እኔ ሲጀመር በዚህ ጋር አይመስለኝም እንትኑ በዚህ ጋር አይመስለኝም እንትኑ። ለምን ሰው አንጠይቅም ወገኖች? አስፋው ነው የወይን ሰው ይጠይቁ። አስፋው ስጋ ቤት ይተው። አይ ኃይሉ ትላለህ። አይ ኃይሉ ኮሪደሩን ያደነቅና ስልክ እያወራ ነው እንጂ እሱ እንዴ ጎመን፣ ቦሎቄ፣ ዳጣ እና ቆጮ በጣም ቀጭ በጣም ድርቅ ያለ ነው። ቆጮ ነው አይ ነገር እኔ ቆጮ እንደዚህ ተሰርቶ ይቻላልም። ቆጮ ነው ይሄ ቆጮ ነው። ምንድነው? ቂጣ ነው መቶ ነው ብለህ ኃይሉ መቶ ብትወስድ ውዴ ተመልሰን እንጣዛንግባ አላስቀምጣለን ሳቤት የዛሬ እንትን ተከፈለ አለሽ አይደለ? አንዱ ከይ ነው እና እንዴት እናድርግ ታዲያ? በቃ ትፈልግኝና እንዳስቀምጥልሽ የታስቀምጥልሽ። እሺ ረዝናው ራነራ በጣም ኧረ መብራት ወይኔ ጅማ መብራት ጠፋ። ከዚህ በፊት ነግሬያችሁ ይሆን አይሆን አላውቅም። ብቻ ጉዞ ላይ በጣም ወሳኙ ነገር ከካሜራ ይልቅ ጎፕሮ ነው። እኛ ደግሞ ስንመጣ ካሜራ ነው ይዘን የምንመጣው እና የካሜራ እንትኑ ምንድነው የትኛውን ቦታ እንደዚህ ወጣችሁ እንደዚህ ይዛችሁ እየቀረጻችሁ መሄድ አትችሉም። ጎፕሮ ግን ጀስት እቺ የምታክልና ዋይድ አንግል ሹት ስለምታረግ በጣም ትመቻለች እሷ እና እያንዳንዱን ዲቴል ነገራችንን ማንቀርጸው ለዛ ነው። ምንድነው ዩኒቨርሲቲ ገባን። ተወዳዳሪዎች ነበሩ፣ እነሱን አገኘናቸው፣ አወራን ምናምን። ከዛ ወጣን። በስማም የዘነበው ዝናብ ዘነበ አይደለም የሚባለው በቃ ረገጠው፣ እንደዚህ ረገጠው። በጣም ነው ደስ ያለኝ። ግን በሰበስን መንገድ ላይ ምናምን እኔ እሱን ፓርት በቀርጸው ደስ ይለኝ ነበር። በስብሰን ስንሯሯጥ ምናምን የነበረው ፓርት ግን ያው ካሜራ ይዞ መቅረጽ በጣም ከባድ ነው። ሮጠን በር ውስጥ ቤት ውስጥ አልገባንም። እኔ ልክ ቤት ውስጥ ስንገባ ከዝናቡ የቆምን ነው መሰለኝ እና ልክ ሮጠን ቤት ውስጥ እንደገባን ዝናቡ እየመታኝ ነው ድጋሚ። ውስጥ ገብታችሁላ ዝናቡ ይመታችኋል። በጣም የሚገርም ዝናብ ነበር።
በጣም ደክሞናል። በጣም በጣም እንቅልፋችን ምናምን በጣም አይናችን ላይ ነው እና ሩም ገባልና ምን እንደሆነ ታውቃላችሁ? ሀገር ሰላም ብለን እኛ የያዝነው ሩም እንገባለን። መሬቱ በውሃ ተጠርቋል። እንደዚህ ጮፍ እያለን እንገባለን። ሪሴፕሽን ሰውየውን ጠርተን ምናምን ነው እንደዚህ ተጠርጎ ስቲል እርጥብ ነው ግን ይሻላል እና ጀልባ ላይ እንዳለን እያሰብን ነው የምንተኛው። አሁን እንተኛለን። ነገ ያው ውድድር አለ። ውድድር ቦታ ምናምን ያለውን ነገሮች እንቀርጻለን። የእስካሁኑ ቆይታችን የሚመስል ነበረ። ነገ እንገናኝ። እንዴት አደራችሁ? ነጋ ተኛል። እኔ አዲስ ቤት ውስጥ ስገባ እንቅልፍ በደንብ ወስደኝ የሰመመን እንቅልፍ ነው ተኛው። በቃ እንደውም ትላንትና ደክሞኝ ስለነበረ በደንብ ተኛው። ነገር እንቅልፍ ወሰደኝ። ሻወሩ ለሊት ላይ ተኝተን ምናምን ዝም ብሎ ያለ ቆሞ ነበረ። መጀመሪያ እየፈሰረበት ከዛ ግን መሀል ላይ ቆሞ ነበረ። ከዛ ለሊት መምጣት ጀመረ፣ መፍሰስ ጀመረ እና ቀሰቀሰኝ እሱ። ከዛ እንዴት ይሸደኝ ከእንደገና ደግሞ መብራቱ አልጠፋም ነበረ። መብራት እየበረረ ደግሞ መተኛት አይሆንም። የስንፍና ተነስቶ መብራቱን ማጥፋት እንትን ብሎኝ በቃ እንዲሁ ስሰቃይ ነው ያደርኩት። ለወላችሁ ትላንትና ኃይሉ በቃ ምንም ሳይበላ በቃ ባዶ ሆዱን በሉ እስካሁን ድረስ ባዶ ሆዱ በላው። አልበላም። አልበላህም ነው የምልህ አንተ ምንም አልበላም። አይ ልክ ስንገባ ከተሞሬ በየአይነት ፓስታና ተጋቢኖ በላው አንድ ላይ በላው አስተካክለው። ከዛ ሳምቡሳ በላ ኃይሉ በላ። ከዛ ጎመን በቦሎቄ በላ ኃይሉ ነው ምንም አልበላም። ከዛ እስካሁን በባዶ ሆዱ ነው ያለው። ይሄ ምንድነው? ስፔሻል ፉል ነው። ይሄ ስፔሻል ፉል ነው። ባቄላ በቃ አይፋታል። ትላንትና ካልቀረስከኝ ስትይ አልነበር እንዴ? ካልቀረስከኝ ትላንትና ካልቀረስከኝ ስትይ አልነበር እንዴ? ካልቀረስከኝ ስትይ ነበር ትላንት እና አይገኝም። በጣም እንጃ ስላላወቅ መሰለኝ በደምብ መከራ በልተን ነው ቁርስ ብላ ስሜ ቤተልሔም ጓዴ ይባላል። የመጣሁት ከአዲስ አበባ ነው። የምወዳደርበት ካቴጎሪ ደግሞ 18 ፕላስ ሰማያዊ ቤልት ፓተርን ነው የምወዳደረው። ከአዲስ አበባ ስወጣ ለመጀመሪያ ጊዜ ነው። ያው ጅማ ያን ያህል የሚከብድ አየር የላትም። ትንሽ ቢሆንም የሚፈትን ነገር አለው። ውጤት እናሸንፋለን ብዬ ተስፋ አደርጋለሁ። ስሜ አብዱራህማን ሰይድ ይባላል። ከአላህ ከፈጣሪ ጋር ወርቅ ለማምጣት አስበናል። እንደ ቲምም እንደ ራሴም ወርቅ ለማምጣት አስበናል። አመሰግናለሁ። ስሜ ኑሃሚን ነው። የምወዳደረው 18 ፕላስ በቀይ ቤልት ፓተርን ነው እና ጅማ ደስ ትላለች እና ትንሽ ትሞቃለች። ውጤት ያው ግልጽ ነው፣ እናሸንፋለን።
ተመሳሳይ ከፈጣሪ ጋር ሁላችንም ወርቅ እናመጣለን ብዬ ተስፋ አደርጋለሁ። ሳይሆን እናደርገዋለን እንደዚህ እና እናሸንፋለን። ስሜ ድራይት አለም ይባላል። የምወዳደረው በፓተርን ነው። እኛ ጋር ያለው መንፈስ አሪፍ ነው። እንደ ቲም የነበር ነው፣ እየተግባባን ነው እና ከእግዚአብሔር ጋር ወርቅ አመጣለሁ ብዬ አስባለሁ። ስሜ አርሴማ ይባላል። የምወዳደረው ደግሞ ፓተርን ነው በፈርስት ዳን። ሌላ ውጤት ያው ከፈጣሪ ጋር ወርቅ ካልሆነም ብቻ ከደረጃ ውስጥ ላለመውጣት። እስካሁን አሪፍ ነው። የተወሰነ ውጤት ተበላሽቶብናል። ገና አሪፍ ነው እና ትንሽ ተናድጃለሁ። እኔ አብስራ ዘሪ የምወዳደረው ፈርስት ዳን ነው እና ከፈጣሪ ጋርና ከአሰልጣኞች ጋር ተጨምሮበት አንድ ላይ እንደ አዲስ አበባም ወርቅ ይዘን ወደ ሀገራችን እንገባለን ብለን ተስፋ እናደርጋለን። ስሜ ዮናታ ደረጀ ይባላል። በምወዳደርበት በፋይት 53 በፓተርን ከሰከንድ እስከ ሰርድ ዳን ፓተርን እወዳደራለሁ። በሁለቱም ጥሩ ውጤት አመጣለሁ ብዬ ከፈጣሪ ጋር ጥሩ ውጤት እናመጣለን ብዬ አስባለሁ። ሰከንድ ዳን ፓተርን ነው ወዳደር ሁለት ነን። ሰከንድ ዳን ፓተርን ወርቅም ብርም እኛ ጋር ነው ብለን እናደርገዋለን። ስሜ አብስራ በለጠ ይባላል። ፋይት ነው የምወዳደረው 50-56 ካታጎሪ። እኛ የቻልነውን ሞክረናል፣ ያለንን አቅም አውጥተን። ከዚህ በኋላ ፈጣሪ ተጨምሮበት አንደኛ ወርቅ እናጣለን ብዬ ተስፋ አደርጋለሁ። ስሜ ሰላማዊት ማርሸት ይባላል። የምወዳደርበት ካታጎሪ 50-55 ሲሆን ትሬኒንጋችን በጣም አሪፍ ነበረ እና ጥሩ ውጤት እንጠብቃለን። ስሜ ምህረት አማኑኤል ይባላል። የመጣሁት ያው አዲስ አበባ ወክዬ ነው እና የምገባበት ካታጎሪ 50-55 እና እንግዲህ ከፈጣሪ ጋር ጥሩ ውጤት ለማምጣት እሺ። የቡድናችን ካፒቴን ካፍ ማለት ነው። 63 ኬጂ በ69 ኬጂ ነው የሚወዳደረው። አየሩ ከብዶን ነበረ። አሁን ተስማምቶናል። ከሁለት ቀን በኋላ ጥሩ ውጤት እናመጣለን ከቲማችን ጋር። አሪፍ ነው፣ ተመችቶናል። ዩኒቨርሲቲ ገብተናል። ውድድሩ ድል በድል ነው የምናደርገው። 50-33 ነው የምወዳደረው ፋይት ጥሩ ውጤት እናመጣለን ብዬ አስባለሁ። ያው ወርቅ ለማምጣት ስሜ ሄርሜላ ወንድፍሬ ይባላል። የመጣሁት ከአዲስ አበባ ነው። የምወዳደረው ደግሞ 18+-50 ካታጎሪ ከፈርስት ዳን እስከ ሰርድ ዳን ነው።
ጅማ ደስ ይላል እና አንዳንድ እንስሳቶችን አይተናል። ውጤት ደግሞ ከፈጣሪ ጋር እንግዲህ ትልቅ ውጤት እንጠብቃለን። ጦጣ እና ቆረቆር ሸረሪትና ሸረሮ እና ሸረሮ ወንድ ነው። ሻፊ ጀማል ይባላል። ፋይት ነው የምወዳደረው -57 ኪሎ። ያው ሁሉም እንዳሉት ነው። ከፈጣሪ ጋር እናመጣዋለን ውጤቱን፣ ከተማችን እናስጠራለን። አመሰግናለሁ። እንደ ውድድር አስባችሁት ሳይሆን ማንነታችሁ የምታሳዩበት አይነት ውድድር አለ። ከኛ እንደዚህ ነን። ከዚህ በፊትም ብያችኋለሁ፣ የሚወዳደሩት ተወዳዳሪዎች ልክ እናንተን ሲያዩዋችሁ ከዚህ በኋላ ተስፋ መቁረጥ ነው ያለባችሁ። ገና እናንተ ስትመጡ በቃ እነሱ አይነት ነገር የሚባልላችሁ አይነት ተወዳዳሪ እንድትሆኑ ነው ሀሳቤ። ታሸንፋላችሁ፣ ትሸንፋላችሁ አይደል? ከውጤቱ በኋላ እንጨፍራለን። ተገናኘን። አሁን ግቢ ገብተናል። እዛ ዩኒቨርሲቲ እና ምን እንደገጠመን ታውቃላችሁ? ሌላ ሰው አይቼ ነው ይቅር በለኝ እና ጨዋቱ ምን እንደሆነ ልንገራችሁ። ቆይ የምን ጨዋታ? ዩኒቨርሲቲ ገባንና እንዴ በረከት እኮ ነው ያልኩት እኔ ምን ተፈጠረ እዚህ ጋር ብዬ ዩኒቨርሲቲ ገባን። ከዛ ወደ ሴቶች ዶርም ያው ወንድ ማለፍ አይችልም ታውቃላችሁ። እና እዚህ የመጡት ተወዳዳሪዎች ሴቶች ዶርም ነው የሚያድሩት። ከዛ ጥበቃዎች አሉ በየበሩ ላይ እንትን እንዳይገቡ ወንዶች አልፈው እንዳይገቡ ምናምን ጥበቃዎች አሉና ጥበቃዎቹ ቁጭ ብለው የሆነ ወንድ ልጅ የውሹ ተወዳዳሪ ነው መሰለኝ እንትን ልብስና ጎራዴ ምናምን ሻሞላ ይዞ ከሴቶች ዶርም እየወጣ ነውና ዘበኞቹ ዲያታ ምን ትሰራለህ እዚህ ከየት እየወጣ ነው ምናምን ልብስ ልወስድ ምናምን ነገር አለ እና ለምን ሳታስጠጣ ወጋ አታረጋችሁ? አሁን የገባሁት አለ እሱ ማታ ገብቶ እኮ እየወጣ ነው።
በኢየሱስ ምንም ቃል የለኝም። አልገባችሁም ማለት በጣም በትንሽ ውጤት በአንድ ሜዳሊያ በቃ ያሸነፍነው ውጤት በጣም ተበላሽቶብን ነበር እና ፋይናሊ ግን አሸንፈናል። ሄደን ይላችሁ በጣም ውጤት ተበላሽቶብን በቃ አንድ ሜዳሊያ የለየን ማለት ነው እና መሀል ላይ ሁላ የሆነ ትንሽ ጥሩ አልነበረም። ብዙ ነገሮች ተበጥብጠው ጨዋታውን ላይ አቋርጠን ልንወጣ ነበር እና መጨረሻ ላይ ነው በቃ በስንት መከራ ገባ እና በአንድ ውጤት ገለበጥን አሸነፍን። I've got an itch I can't scratch, I'm missing a piece that completes a whole part of me, an open wound scar to see. Everybody come here, gather round, welcome to the freak show, the best in town. What the hell's wrong with me? I don't get along with anybody, honestly. I've been living in my own head constantly, thoughts jumbled around, think I need a new lobotomy. Wait, all these thoughts are too negative, I don't wanna get lost in the sedative. Gotta show them what I got, I'm competitive. You know I'm about to go off, I won't let them win, I'll take a stab. I wanna chase a bag, I wanna way I can change all the things I lack. I gotta face the facts, I got a taste in that. Got me obsessed with the rest, I got an itch to scratch. I'll give up everything. Venom in my brain. ጅማ በስማ ጅማ እንደዚህ ያበደች ናት። መታየናት ዛሬ አይደል ሁለተኛ አዲስ አበባ በቃ በጣም የጸዳች ያበደ ሀገር ነው። በቃ በጣም ያበደ ሀገር በቃ አዲስ አበባ ያለው የሆነ የዛ አይነት ድባብ ነው። ገና የመጣን ጊዜ እንደዚህ የሆነ ዝርክርክ ነገር ነው። በጣም የሳተ ነው። አሁን ዛሬ የመጨረሻ ቀናችን የመጨረሻ ሌሊታችን ነው። ነገ ወደ ሀገራችን እንሸከሽከዋለን፣ እንቆሰዋለን። ዛሬ የመጨረሻ ቀናችንን የሆነ በደንብ ፎቶ እየተነሳን ምናምን ከተማውን በደንብ ጸዴ የሚባሉ ቦታዎችን እየዞርን እያየን ነው። በጣም ጸዴ ነው እና በጣም ብቻ ጸዴ ነው።